እንደምናላችሁ። ዛሬ የምንነጋገረው አዲሱ የገቢ ግብር አዋጅ 1395 2017 ላይ የተቀመጠውን ግብር ከፋዮች በየሩብ ዓመቱ ግብራቸውን እንዴት እንደሚከፍሉ አዲሱ አዋጅ ያስቀመጠውን አስገዳጅ ሁኔታ እናያለን ማለት ነው። ደረጃ ሀ ግብር ከፋዮች ሁለተኛ ሩብ ዓመት ከግንቦት 1 እስከ 30 የመክፈያ ጊዜ ነው። ደረጃ ሀ ግብር ከፋዮች ዓመታዊ ግብራቸውን አሳውቀው የሚከፍሉት ከሐምሌ 1 እስከ ጥቅምት 30 ባለው ጊዜ ነው ማለት ነው። አዋጁ እንደሚለው ቀጣዩን ዓመት ግብር በየሶስት ወሩ በቅድሚያ መክፈል አለባቸው ብሎ ይደነግጋል። የክፍያ ስሌቱ ባለፈው ዓመት ለምሳሌ 2017 ዓመተ ምህረት 150 ሺህ ብር ግብር ከፍለን ከነበረ ይህንን 150 ሺህ ብር በየሩብ ዓመቱ 25% ወይም ለአራት አካፍለን 37500 ብር ይመጣል። ምሳሌ ነው ይሄ። በየሩብ ዓመቱ የምንከፍለውን የዚህን 25% ወይም 37500 ብር ይሆናል ማለት ነው። እንግዲህ ምንድን ነው የክፍያ ስሌቱ ባለፈው ዓመት እንደተነጋገርነው ነው። የክፍያ ወራቱ ደግሞ ዴድላይንስ አንደኛ ሩብ ዓመት ከየት ይጀምራል? የትኛው ወር ይጀምራል? ህዳር፣ ታህሳስ፣ ጥር ነው አንደኛ ሩብ ዓመት የምንለው። ክፍያው የሚፈጸመው ደግሞ ከጥር ቀጥሎ ያለው የካቲት ነው። ከየካቲት 1 እስከ 30 ባለው ጊዜ ውስጥ የግብር ግዴታችን መክፈል አለብን። የባለፈውን ዓመት ምሳሌ እንደወሰድ ነው ባለፈው በ2017 የከፈልነውን ያን ያህል አማውንት ባለ አራት ከፍለን ቀደም እንዳልኩት 25% እንከፍላለን ማለት ነው። ሁለተኛ የሩብ ዓመት ደግሞ የምንለው የካቲት፣ መጋቢት፣ ሚያዝያ ነው። የክፍያው የሚፈጸምበት ከሚያዝያ ቀጥሎ ያለው ወር ምንድን ነው? ግንቦት ነው። ከግንቦት 1 እስከ 30 ድረስ የመክፈያ ጊዜ ነው ማለት ነው። በተመሳሳይ ደግሞ ሶስተኛ ሩብ ዓመት ግንቦት፣ ሰኔ፣ ሐምሌ ነው። ክፍያ የሚፈጸመው ደግሞ ከነሐሴ 1 እስከ 30 ባለው ጊዜ ነው ማለት ነው። አራተኛ ሩብ ዓመት አሁንም ተመሳሳይ ናቸው። ነሐሴ፣ መስከረም፣ ጥቅምት ሲሆን ይህ ክፍያ ከዓመታዊ ግብር ጋር አብሮ ጥቅምት 30 ላይ ይቀርባል ማለት ነው። እንግዲህ ደግሞ ሌላው ምንድን መሰላችሁ? በውጭ አቆጣጠር የሚጠቀሙ በጎርጎሪያን ካላንደር ግብራቸውን ግዴታቸውን የሚከፍሉ ደግሞ የክፍያ ጊዜያቸው እንደሚከተለው ይሆናል። አንደኛ ሩብ ዓመት ሜይ፣ ጁን፣ ጁላይ ሲሆን የክፍያ ጊዜያቸው ደግሞ ከኦገስት 1 እስከ 31 ይሆናል። በተመሳሳይ ሁለተኛ ሩብ ዓመት ደግሞ የሚከፍሉት ኦገስት፣ ሴፕቴምበር፣ ኦክቶበር ይሆንና ከኖቬምበር 1 እስከ 30 ባለው ጊዜ ግዴታቸውን ይፈጽማሉ ማለት ነው። ሶስተኛ ሩብ ዓመት ኖቬምበር፣ ዲሴምበር፣ ጃንዋሪ ከፌብራሪ 1 ጀምረው እስከ 28 ይከፈላል ማለት ነው። አራተኛ ሩብ